እንግዲህ ለተከሰተው ነገር እጅግ በጣም አዝነናል። አላህ ሰብር ይስጣችሁ። በእኔም እዚህም 1200 ሰዎች አሉ። በእነሱ ስም አላህ ሰብር ይስጣችሁ እላችኋለሁ። እና እስኪ ማዘር ምንድን ነው የተፈጠረው የዛ ቀለታ ወንድማችንስ በመሀላቸው ምን ያለውን ብታስብ የመጀመሪያውን ማለት ነው። ከምሽቱ እኔ ከሰኞ ዕለት በፊት ልጁ እዚህ ሀገር መምጣቱን ምንም የማውቀው ጉዳይም የለኝም። ከሚስማታ ከምሽቱ 7 ሰዓት ላይ በቤታችን መጥቶ ቆረቆረ። ሲቆረቆር በሩን ከፈትኩና ማን ይሄ ማንነት ልጅ ቤት ጠፍቶት ነው እንደ ስለው ኧረ አይደለም አይ መንገድ ተጣልተን ነው አለኝ። እንደ እኔ ልጅ ጋር ምን አገናኛችሁ ምናምን ስለው ተጣልተን ነበረ መኪናዬን በቦክስ መታብኝ። እኔ እሱን መምታት እኮ አያቅተኝም ይለኛል። እንደዚህም ሲለኝ ያኔ ቀዝቀዝ ባለ ድምፅ ነው ያኔ እንደዚህ በቁጣ መልክ በምን አይደለም። ከዛ ወደ ልጄ ዋንዳት መታብኝ ልጄን መኪናም ተሰብሮ ከሆነ አሰራልሃለሁ ስል አይ በቦክስ ነው የመታው ምንም ስብር የለውም ማለት በቃ እሱ አሁን ወየት ነው ውጭ ላይ ምናምን የተጣሉ ነው እንጂ መሰለኝ ራቅ ያለ ቦታ የተጣሉም አልመሰለኝም። የት ነው ስለው ሄዷል መኪና ተከራይቶ ሄዷል አለኝ። መኪና በምን እንትን ይሄዳል? መኪና ቁልፍ እኔ ጋ ነው። እንዴት ቁልፍ መኪና ትለኛለህ ስለው አይ በሌላ መኪና ሄዷል አለኝ። እሺ እንግዳስ ሊደውል አልኩና ስልኬን አንስቼ ስደውል የት ነህ ባባዬ የት ነህ ስለው አይ በዛው አካባቢ ነው ጀዋል ቤት መጣሁ። እሺ ለምን ሰው ጋር ተጣልተህ ነው ስለው አይ እሱን ተይው ዝም ብሎ ነው እባክሽ ቀውስ እኮ ነው አለኝ። ተይው እሱን እኔ መጣሁኝ ሲለኝ አባትየውን ተኝቶ ነበር እና ቤት እስኪ ሽርጥ ለብሰህ ውጣ ስለው ሲወጣ ልጁንም አግኝቶታል። አባትየው ምንድን ነው ሲለው ተጣልተን ነበረ በቃ መኪናዬን ሰብሮብኝ ነው መኪናዬን በቦክስ ብሎ መታብኝ። እኔ እኮ እሱን መምታት አላቃተኝም ማለት ኧረ እባክህ እንደሆነ አስታርቃችኋለሁኝ ምን አገናኝቷችሁ ነው ከተፈጠረ ያለ የሌለ ከሚል እንውጣ ብዬ ለሱ ደወልኩ ለልጄ ላይመም ማለት ነው። መኪና ውጭ ስለነበረ እኔ ውጭ መኪና አለ በቃ ለምን እጠብቃለሁ ወጥቼ መሄድ ፈልጌ ዛስ ደውልለት አያነሳም። ውጭ አገኘዋለሁ ብዬ ውጥት ስል የሆነ ህፃን ልጅ ነው እድሜው በ12 እና በ11 እድሜ አካባቢ ነው እና ሰው ተወቅቶ ነው አለኝ። በርቀት አምቡላንስ ይታየኛል። ማን ነው ስለው አይ መንዶሚሌስ ሲለኝ አካም እየሮቅ ወደ አምቡላንሱ ነው የሄድኩት። ልክ አምቡላንሱ ድረስ ስል ከመሬት አንስተው አምቡላንሱ አልጋ ላይ ሲያደርጉ ደረስኩ። በዛን ሰዓት የሚታዩኝ በግርግር መካከል ቶብ የለበሱ ሰዎች አሉ፣ በትክክል መማቃቸው አሉ። በዛ ላይ በቃ ያኔ በደም ጎርፍ እየሄደ ነው። እኔም ስሜታዊ ሁኛለሁኝ። አስገቡኝ ብላቸው በቃ አይገባም እዚህ አምቡላንሱ ላይ አገቢም በሌላ መኪና ሄዷል ምናምን ብለው አምቡላንሱን ቀስቅሰው ሄዱ። የራሴ ዘመድ የሚሆን ነበር እዛ እጄን ይዞ ያው አላህ አልፈቀደውም አምቡላንስ ጋራ ሙስተሽፋ ደረሰ። ሀወሉ ደግሞ ፈሱ አብቅቷል። ብዙ ሰዓት ቆይቶበታል አሉ። ብዙ ነገር የሚያሰቃየና የግፍ ግፍ የሚሆነው የሰው ልጅ ወርቆ እንዴት ወርቆ አያነሱትም። ስበቡን እንኳ ቢያደርሱ ምን ነበር? እንዴት ይጨካከናል ሰው? ቢሞት እንኳ ቢያንስ በቃ ያኔ ሐኪም ቤት ሀውለውለት አመልያ ሆኖ ቢሞት ተሞክሯል ብላችሁ ትላላችሁ። ይሄ ራሱ የግፍ ግፍ መስሎ ነው የሚታየ። መቼም የወላድ አንጀት ነው። ከዚህ የበለጠ ደግሞ ምልህ ነገር በቃ ራሴን ተቋቁሜ ነው እንትን የምልህ። እኔም ሰው ሀገር ላይ ለፍቼ ሽንት ቤት አጥቤ ነው ያሳደግኩት። ግርግርማ ከተፈጠረ ወአለይኩም ሰላም በመጀመሪያ አዘመላህ አጅረኩም አላህ ሰብሩን ይስጦት። እሺ በእኔም እዚህ ባሉት በ2000 ሰዎች ስም አላህ ሰብር ይስጦት። ተፈضሉ እና የልጄን ገዳይ በእናንተ ጥረት እንደሚገኝ ሙሉ እምነቴ ነው። ሌላው በዚህ በሚዲያ አንዳንድ ክትትል እንዳደረኩት ይህ ገዳይ ጋራ እና ልጅ የተጣሉት በሴት ነው ተብሎ ሲከራከሩ ሰምቻለሁ። ፍጹም ውሸት ነው። በሴት የሁለታቸው ምናት የሚባል ነገር ስለሰማሁ ይሄ በመንግስት ደረጃም የተጣራ በምስክርም የተጣራ በአካባቢ ሰዎችም የሚታወቀው ነገር የዚች ልጅ ስሟ ማን ነው? ዛራ ሞላ የምትባለው ልጅ
ፍሬንዷ ዘይኑ የሚባል ነው፣ የጊራና ልጅ ነው። እሷም ይሄን ቃሏን ሰጥታለች። ዘይኑ ማለት ደግሞ ለእኔ ልጅ ጓደኛ ነው። እኔ በእርግጥ ዘይኑ የሚባለው በአካል አላውቀውም። አሁን ይሄ ካሊድ የሚባለው በባህሪ ወጣ ያለ ባህሪ ያለው አረቄ ጠጪ፣ ቆሻሻ ባህሪ ያለው ልጅ ስለሆነ ብዙ ሰው እሱ ከገባበት ቦታ አይቀመጥም፣ ይወጣል። የእኔ ልጅ ግን እንዲህ አይነት ድፍረት ስላለበት እሱ ከማን ይበልጣል የሚል አይነት ስለሆነ ለዘይኑ ብሎ መስዋዕትነት ከፍሏል። ዘይኑ ይሄን ልጅ በመፍራት ወደ እኔ ልጅ በመጠጋት የኔ ልጅ ኃይለኛ ነው የሚል እምነት ስላላቸው የሚዳፈረው እሱ ብቻ ስለነበረ ገና ያጠቃኛል ብሎ ወቅቶ ገሎታል። ለዘይኑ ሲል ነው የኔ ልጅ የሞተው እንጂ ከሱ ጋራ ከሴትየቱ ጋራ ምንም አይነት ግንኙነት እንደሌለው ራሷ ምስክርነት ሰጥታለች። ዘይኑ የሚባለውም ራሱ ይመሰክራል። ዘይኑ የሚባለው ነው የእሷ ፍሬንድ እና እባካችሁ ልጄን ያለ ስሙ ለጓደኛው ሲል መስዋዕትነት ከፈለ እንጂ ያለ ስሙ በሴት ከካሊድ ጋር በሴት ተጣልተው የሚባለውን ነገር አንሱልኝ፣ ሰርዙልኝ። 100% ይሄ ውሸት አይደለም የምነግራችሁ፣ ሀቅ ነው የምነግራችሁ። 100% ሀቅ ነው። የልጄን ገዳይ ለመያዝ ተባበሩ እባካችሁ። እሺ ፋዘር፣ በመጀመሪያ እኔም አፉ በሉኝ ሲነግሩኝ። አሁን እዚህ ጋር ያላችሁ ሰዎች ትረዳላችሁ። እሙዬ ፋፊ ተረዳችሁኝ አይደለ? እኔ ቪዲዮ ስራ ብሎ ቅድም ሲሉኝ ቪዲዮ ስራ፣ ይሄ ልጅ ካሊድ ይባላል። ወአለይኩም ሰላም። እውነት ለመናገር ከሆነ እኔ ሽንት ቤት አዝዬ ነው እሱን ባሳደግኩበት ሰዓት። እንዳሁኑ ሀበሻዎች በብዛትም አልነበሩም። እያዘልኩ ነው ልጄን ያሳደግኩት። እያዘልኩ አዝሌ ነበር እኔ ግርግዳ ስፈገፍግ የነበረው። ለምን እሱን አንድ ነገር አደርሳለሁ ብዬ ማለት ነው። የመጨረሻው ተመርቆ ውጤቱን ያለው ደስታ ያለው ብዬ ስል እንደዚህ ማድረጉ ራሱ በጣም ግፍ ሆኖብኛል። የግፍ ነው የሆነብኝ። በቃ አብሽሩ ማዘር፣ አብሽሩ፣ አይዟችሁ፣ አታልቅሱ። እዚያ ያላችሁ እህቶቻችን አታልቅሱ። ኢንሻላህ ማዘር እንትን እንዳይሏቸው አታልቅሱ። ኢንሻላህ በጣም ነው የሚያሳዝነው። እና ደግሞ በዚህ ላይ እየገደል በለን እንዴት አይገኝም? ዘመድ የሆነ ሰው እንፈልገዋል፣ ይገኛል። አብሽሩ ማዘር፣ አብሽሩ፣ እንፈልገዋለን። ያያችሁ ተባበሩ። ስለዚህ አሁን ለኢትዮጵያ ማህበረሰብ እዚህ ላሉ 2000 ሰው አለ። ምን ያስተላልፋሉ? ምን እናግዞት? ምን ይፈልጋሉ? ካያችሁ ያኔ ካገኛችሁ ከሰማችሁ ሆነ ለሹርጣኔ እንዲደውል ወይም እናንተ እንዲተባበሩ ይጠይቃል። እንደሰማችሁት ነው እናታችን የተናገሩት። እዚህ ጋር በምስል የምታዩት ልጅ ካሊድ ይባላል። እንግዲህ ይሄ ካሊድ የሚባል ልጅ ወጣት ያው ማዘርጋ ሂደው ልጆት እንደዚህ ነው መኪና እንደዚህ መጥቶብኛል እያለ ሲያስፈራረው ነበረ። እንደዚህ ያደርገዋለሁ ሲል ነበር። በሐሙስ ዕለት ነበር እንደዛ ያለው። ነግበኔ ነው እውነት። ወላሂ አላህ ሰብሩን ይስጣችሁ። ወላሂ አላህ እንግዲህ ለተከሰተው ነገር እጅግ በጣም አዝነናል። አላህ